ፒኬን ቹዝ ስለሆነ ነው። ለምሳሌ አንድ መጽሐፍ ቅዱስ ላይ ብዙዎችን ግራ የሚያጋባ አንድ ጥቅስ አለ። ለጴንጤ ወንድምና እህቶች ያደርሱልኝ። ብሉይ ኪዳን ነው ብላችሁ ማልቀስ መብታችሁ ነው። ግን እኔ በጣም ከገረመኝ መጽሐፍ ቅዱሳዊ ጥቅስ መካከልና ነርቬን የነካው ደስም የማይለኝ በጴንጤነት እያለው መልስ መስጠት ያቃተኝ ጥያቄ ነበረ። መጽሐፈ ዜና መዋዕል ቀዳማዊ ላይ ነው አንደኛው ላይ የተጻፈው ምዕራፍ 29 ቁጥር 20 ላይ ደሜን የሚያፈላው ጥቅስ ጴንጤ ሆነ መልስ ማታገኝለት ጥቅስ ይሄ ነው። ምን የሚል መሰለ? ዳዊትም ይላል ዳዊትም ጉባኤውን ሁሉ አምላካችሁን እግዚአብሔርን ባርኩ አላቸው። ጉባኤውም ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውንም አዘንብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ይህን የሚያብራራ ጴንጤ ፕሊስ ናና አብራራልኝ። ነጥሎ ለእግዚአብሔርና ለንጉሱ ሰገዱዋል። ፕሊዝ ኑና ቤተሰቦቼ መልሱልኝ። ዘመድ አልነበርን 8 ወር ቤተሰብ ነን። ምንም በሆን ቤተሰብ ነኝ 8 ወር። አላሳዝናችሁ አላሳዝናችሁ? ቤተሰብ አልነበርን 8 ወር በሙሉ አብረን ሃሌሉያ ስንል አልነበር? አስረዱኝ። ነይ አስረጅ። ሁሌም ጾም ይታወጃል። ነይ ሁለቱንም እሌንዬ ነይ እስቲ አንቺን ላወዛግብሽ። ነይ ላወዛግብሽ። ነይ ማን ያስነጠሰብሽ? እናቱ እውነት ያናግርሽ ብሎ መሰለኝ ያስነጠሰው የኔ መንፈስ ነው መሰለኝ። ኧረ ሰላም ነው። እንዴት ነሽ? ጌታ ይመስገን ደህና ነህ? አሜን። ሁሉ አሽነው 8 ወር ነበርኩ አልክ። ተውከው እንዴ? አይ ይሄማ በየቀኑ አዲስ ነገር እየሞከርኩ ነው የሚል ባል እምነትማ ትንሽ ከበድ ይላል። እኔ በሉተራውያንና በኦርቶዶክስ መካከል ነው እውነቱ አለ ብዬ የማስበው በአሁን ሰዓት መካከል በእነሱ መካከል ክርስቶስ ነው ያለው። ክርስቶስ ነው። ቆይ እሱን ሳክሱን እናቁመውና ሳክሱ ሳይሆን አሁን እኔ ያልኩትን ጥቅስ አንብበሽዋል ታውቂያለሽ ወይስ አታውቂ? አውቃለሁም። ስለ ጾም ለጠየቅከው ጥያቄ ደግሞ ቆይ ከጾም በፊት ሰርፕራይዝ ዶኛለሁ። ናይ ከዛ ነው የጀመርከው። ከዛ እንጀምር። ምን ነው ፈራሽ? ወይን ጥቅስ እናንተ ጥቅስ ተወዶ የለ እንዴ? እንዴ ተለያየን እንዴ? እንዴት ነው ነገሩ? ጥቅስ ማማኝ ነኝ ያልክ መስሎ በብዛት ጥቅስ ላይ ጴንጤ አይፈራም ጋሜ አይፈራም ብዬ የምቀውጠው እኔ ነኝ። ትክክል። አይፈራም። ኦኬ። ስለዚህ የዜና መዋዕልን 29:20 እንዴት አየሽው? ደግመህ አነበው። ተባረኪልኝ። ምን አለ መሰለሽ? ዳዊትም ጉባኤውን ሁሉ አምላካችሁ እግዚአብሔርን ባርኩ አላቸው። ጉባኤውም ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውን አዘንብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ስግደት ለእግዚአብሔር ብቻ ነው ብሎ ትምህርቶች አሉ በፕሮቴስታንት ስግደት። ኦርቶዶክስ ደግሞ የአምልኮ ስግደት አለ፣ የክብር ስግደት አለ ትላለች። ስለዚህ እዚህ ጋር ለእግዚአብሔርና ለንጉሱ ሰገዱ ሲል ንጉሱን አምልከውት ነው የሰገዱት ወይስ አክብረውት ነው? እንዲሁም ከእግዚአብሔር ጋር እንዴት እኩል አድርገው ሊሰግዱ ቻሉ? እስቲ ይቺን ፈታ አድርጊልኝ እናቱ። በጣም ቆንጆ ጥያቄ ነው። በቃ በራሴ መረዳት ነው የምመልስልህ። የየትኛውንም ሃይማኖት ወክዬ አይደለም የምመልሰው ማለት ነው። አልተማርሽም? አላስተማሩሽም? አልተማርሽም? አላስተማሩሽም? ስለዚህ ጉዳይ እኮ ተምሬያለሁ። ስለተማርኩት በተማርሽው መልሽልኝ። በራሴ የሚባለው እኮ በቃ አሁን ለበዓሉ ድምቀት ሆነ ማለት እኮ ነው። ምን ይሆናል መሰለህ? እና ለበዓሉ ድምቀት ሳይሆን የሚሆነው ለራሴ። በራሴሽማ ኦፒኒየንማ አትሰጭኝም። ኦፒኒየን ሳይሆን የአንቺ ትምህርት እንዴት ነው የሚያስተምረው ነው ጭቦቴው። እንዴት ነው የሚያስተምረው? ቤተክርስቲያን እንዴት ነው የምታስተምረው? በቃ እምነት ወይም መረዳት እውቀት አይደል እንዴ?
ስለዚህ ቤተክርስቲያንሽ እንዴት ነው የምታስተምረው? በቃ ይህንን ቤተክርስቲያኔ ምን ትላለች መሰለህ? እንደሱ ብለሽ መለሽ። ቀረጽ እያደረጋችሁ ጎይ ምን አለ መሰለህ ወንድም፣ ለንጉሱም ሰገዱ ለእግዚአብሔርም ሰገዱ ነው የሚለው አይደለም? ንጉሱ በዛ ሰዓት በቦታው ላይ የነበረ ነው አይደል? ትክክል። ስለዚህ ለሱ አክብረው የአክብሮት ስግደት ሰገዱ፣ አምላካቸውንም ደግሞ አመለኩ ወይንም ለአምላካቸው ክብር ሰጡ። ትርጉሙ ማለት ነው። አሁን ይስማማሉ። አሁን የአንተ ጥያቄ ምንድን ነው? ስግደት ለንጉስ ከተሰገደ ለንጉስ ስግደት ከተሰገደ እንዴት ነው? ስለ ጌታ ብላችሁ ለሰው ስርዓት ሁሉ ተገዙ፣ ለንጉስም ቢሆን ከሁሉም በላይ ነውና። ኦኬ። የሆነ ጥቅስ አንደኛ ጴጥሮስ ላይ ያለ እያነበብኩ ስለነበረ ነው። ስለዚህ ጥሩ ነው ማለት ስለዚህ ኮፒሊንግ ቤተሰብ ያ ምንድን ነው አሁን ጥያቄ ምንድን ነው? ለአክብሮት ይሰገዳል አይሰገድም የሚለው ነው መሰለኝ ጥያቄ አይደል? ያዋዛገበ እሱ ነው። እኔ አልተወጣጥኩ የአክብሮት ስግደት የአክብሮት አይልም እዚህ ጋር እንግዲህ የአክብሮት አይልም የሚለው ምንድን ነው? ለእግዚአብሔርና ለንጉሱ ሰገዱ ነው የሚለው። የአክብሮት የሚል የለም። ስለዚህ ንጉሱም ይመለካል። እንደናንተ ትርጉም ከሆነ ንጉሱም ይመለካል፣ እግዚአብሔርም ይመለካል። እናንተ ምናምን ብለህ መከፋፈሉን ተውና፣ ሳልከፍል በአንቺ በትምህርታችሁ እንሄድሽ አምላክ ፈጣሪ አምላክ መለኮታዊ ባህሪ የሚባል አለ። መለኮታዊ ባህሪ ማለት አምላክ ብቻ ያለው ባህሪ። ያ ማለት ምንድን ነው? አሜሪካ ላይ ሆኖ ዮኒ ማኛ አምላኬ ሲል የሚሰማ፣ ኢሌኒ ኖርዌይ ላይ ሆና አባ ስትለው የሚሰማ፣ ኢትዮጵያ በቃ ማለትስ ኃይሉ አቅሙ ያለው የትም ቦታ ብትጠራው መንፈሱ የሚያዳምጥህ ያግባባናል እሱ መንፈሱ የሚያዳምጥህ መልስ የሚሰጥህ አቅም ያለው አንድ አምላክ እግዚአብሔር ብቻ ነው። ገብቶሃል? አሁን ለምሳሌ ዮኒ ባለህበት ቦታ አሁን እኔ እናንተ ይሄ በዲጂታል እንትን እየተያየን እየተደማመጥን ነው አይደል? ዮኒዬ ቅድም ስላደረግከው በጣም አመሰግናለሁ። ዮኒ ስላስገባኝ በጣም ደስ ብሎኛል። አመሰግናለሁ ስልህ መልስ ትሰጣለህ። ምክንያቱም ለምንድን ነው? ስለምትሰማኝ። ከዚህ ላይቭ ላይ ወጥቼ ቤቴ ሆኜ አንተ ጋር ሳልደውል ወይም ዝም ብዬ ቁጭ ብዬ ዮኒ አመሰግናለሁ ብልህ መልስ ትሰጠኛለህ? አትሰጠኝም። ለምንድን ነው መልስ ማትሰጠኝ? ምክንያቱም አንተ አምላካዊ ባህሪ የለህም። በየትኛውም ቦታ ሆኖ ማንም ሲጠራህ የምታዳምጥበት አምላካዊ ችሎታው ባህሪው። ለዛ ነው እያወራን ያለ ነው። አንዴ አስጨርሰኝ። ስለዚህ ፊት ለፊትህ ባለበት በማዳመጥ በምችልበት ሁኔታ ላይ አመሰግናለሁ፣ ሰድባሃለሁ፣ ሁሉንም ነገር አደርጋለሁ፣ ኮሚኒኬት ከአንተ ጋር አደርጋለሁ ማለት ነው። ለዛ ነው አሁን ወደ አምላክ እንዴት ነው መላእክቶች ለምንድነው የማይሰገድ? እኔና አንቺ ቀለል ልጨርስ ዮኒ ማኛ ጨርሰኝ። ጻድቃንስ ለምንድነው የማይሰገድላቸው ስንል ኖ እኛ ክብር እንሰጣቸዋለን ስንል ምን እያልን መሰለ? ሞተዋል። ስንጠራቸው አምላክ ሆይ ብለን ስንጠራ አምላክ እንደሚሰማን እነሱ መለኮታዊ ባህሪ የላቸውም። እነሱ የሚያዳምጡበት ባህሪ የላቸውም በቦታው ላይ ሲገኙ ካልሆነ በስተቀር እነሱ ሞተዋል እያልን ነው። ይሄ ነው ጥያቄ ይመስለኛል። ስለዚህ ምድር ላይ ላሉት አንቺ እንደምትዩ የሰማዩን አብረን እናየዋለን። ምድር ላይ ላሉት ነገስታቶች መስገድ ይቻላል፣ መስገድ ጥሩ ነው እያልሽ ነው። እንግዲህ ምድር ላይ ብዙ አይነት ነገስታቶች አሉ።